ሰላም ሰላም ውድና ተከበራችሁ የዩቲዩብ ተከታታዮቼ ዛሬ የአትክልት መረቅ ከድንች ወይም እንደ መረቅ ልትጠቀሙበት ይዤ መጥቻለሁ። ትወዳላችሁ ብዬ ተስፋ አደርጋለሁ። አሁን ደግሞ ይኸው ከታተፍኳቸው ያዘጋጀኋቸው ግብአቶች እና ቀይ ሽንኩርት፣ ነጭ ሽንኩርት ፓውደሩ ነው፣ ዝንጅብልና ነጭ ሽንኩርት ፓውደር ነው የምጠቀመው እና እንጉዳይ ማለት ነው። እንጉዳይ ማለት መሽሩም ማለት እና ይሄው በሰራው ደግሞ በኢንስታንት ድስት ነው። ዘይት አደርጋለሁ። ምንም በቃ ብዙም እንትን አያስፈልገውም። ዘይት አለማድረግም ትችላላችሁ። ሽንኩርቱ ትንሽ እንትን ለማለት ግን ያስፈልጋል። እዚህ ጋር እኔ ምንም አልጠብሰውም። ሁሉም አንድ ላይ ነው የምከተው ማለት ነው። ምክንያቱም መረቅ ስለሆነ አንደኛ ኢንስታንት ድስት ስለሆነ አንድ ላይ አብስሎ ይሰጠኛል ማለት ነው። ስለዚህ ምንም አልጠብሰውም እና አንድ 4 የሾርባ ማንኪያ የሚያክል ሳልሳ እና ካሮት ከተትኩት። ሳልሳ ያው ከለሩ እንዲያምርላችሁ ከፈለጋችሁ እንጂ ምንም አያስፈልግም። እና መሽሩም ከተትኩት። በዚህ መሽሩም ለብዙ ነገር በቃ በጣም ያጣፍጣል። በጣም ቆንጆ ነው። በጣም ነው የሚጣፍጠው። ያው ኩሳ ከተትኩት። በቃ የፈረንጅ ቃሪያ ሁሉም በቃ አንድ ላይ ነው መከታቸው። አሁን የሚቀረኝ ምንድነው? ያው ነጭ ሽንኩርትና ዝንጅብል አንድ ሾርባ ማንኪያ እና ግማሽ ሾርባ ማንኪያ ደግሞ የስጋ መጥበሻ። አሁን ሚክስ አደረገውና ድንቹ ነው የሚቀረው። ድንች መክተት በቃ ከዛ ከደና አድርጌ በእንፋሎት ነው የሚበስለው። ምንም ማቁላላት አያስፈልግም። በጣም ቆንጆ፣ በጣም የሚጣፍጥ። ከፈለጋችሁ እንደ ሾርባ፣ ከፈለጋችሁ ደግሞ ከሩዝ ጋር መጠቀም ትችላላችሁ። በጣም ደስ የሚል ነው። እንደዚህ ከሰራችሁ ምንም ነገር ስለ ጨጓራ አይነካ ምን አይል። በጣም ቆንጆ ነው። እኔ ብዙ ጊዜ ጨጓራ የምለው በጨጓራ ህመም ስላለብኝ ነው። እና አትክልት በጣም ቆንጆ ነው። ይኸው እንደዚህ በስሎ በጣም የሚያምር ሆኖ ይኸውላችሁ በቃ ጨርበስ አድርገነው ምንም መሰለ መረቅ ሆኗል ማለት ነው። ደግሞ ጨው የከተትኩበት 2 የሾርባ መረቅ ነው ያደረኩት፣ የጾሙ ማለት ነው። በጣም የሚያምር ደስ የሚል ይኸውላችሁ ቅድም ሳልሳ ከተትኩበት እንደዚህ ከለሩ ስለሚያምር ነው። በጣም ደስ የሚል መረቅ ነው። ቤታችሁ ሰርታችሁት ብሉ። ሰላማችሁ ይብዛ። ባይ ባይ።